ይህ ፖፕ ፍራንሲስ ለአምስት ሳምንታት ከተኙበት አልጋ ላይ ተነስተው ሻል ያላቸው የመሰላቸው ሰዓት ላይ ለሕዝባቸው ለምዕመኑ የእንኳን አደረሳችሁ ያቀረቡበት የፋሲጋ የመጨረሻው ሕዝብ ፊት የቀረቡባት ንግግር ነች። ዛሬ ፖፕ ፍራንሲስ አርፈዋል። እኒህ ሰው ማን ነበሩ? ከምንስ ተነስተው እንዴት እዚህ ደረሱ? ፖፕ ፍራንሲስ Benedicatus omnipotens Deus, Pater et Filius et Spiritus Sancti. Amen. ዛሬ በዚች ከተማ ድሆች የሚበሉት አጥተው ወድቀዋል። ሰዎች ክብራቸውን አጥተዋል። ሴቶች ተዋርደዋል። ማንም ለተገፉትና ለድሆች የሚያዝን የለም። ሰዎች ከዛ ይልቅ ለውሾቻቸው የተለየ ፍቅር ይሰጣሉ። እኛ መከራከርና መቆም ያለብን ለክርስትና ስርዓትና ለክርስትና ሞራሊቲ ነው። ከዚህ ያለፈ ነገር የለንም። ለታመሙ ለታረዙና ለተቸገሩት መጫው አለብን። ይህ ፖፕ ፍራንሲስ በአንድ ወቅት የተናገሩት ቃል ነበር። ፖፕ ፍራንሲስ የተወለዱት በአርጀንቲና ቦነስ አይረስ ሲሆን በስደት ከጣሊያን ወደ አርጀንቲና የገቡት አባታቸው በአነስተኛ ገቢ የሚተዳደሩ ሰው ነበሩ። ፖፕ ፍራንሲስ እንደ ሌሎቹ አብዛኞቹ የቦነስ አይረስ ነዋሪዎች ገና በ13 ዓመታቸው ነበር በሕፃንነታቸው ሥራ ለመቀጠር የተገደዱት። ከዛም እንደ ማንኛውም ተማሪ ኮሌጅ ገብተው በኬሚስትሪ ተመርቀው በተመረቁበት ሙያ ሲያገለግሉ ቆይተዋል። ነገር ግን ይህ ለብዙ ዓመት የቆየ አልነበረም። በተወሰነ በ19ና በ20 ዓመታቸው አካባቢ ላይ ነበረ ቄስ ለመሆን የወሰኑት። ቅስና ውስጥም ለመግባት ቤተሰቦቻቸውን አማክረዋል። በአባታቸው ዘንድ ከፍተኛ ድጋፍ የነበራቸው እኚህ ሰው እናታቸው ግን ቄስ መሆናቸውን አልወደዱላቸውም ነበር። ሆኖም ሰውየው ወደ እነዚህ ሕይወት ለመግባት ወስነው ነበርና ማንም ሊያስቆማቸው አልቻለም። ፖፕ ፍራንሲስ በተወለዱ በ88 ዓመታቸውና ይህን ሹመት ባገኙ በ12ኛ ዓመታቸው ነበር ያረፉት። ፖፕ ፍራንሲስ ከሌላው የካቶሊክ ጳጳስ የሚለዩበት ምናልባትም ከሶሪያዊው ግሪጎር ወይንም ሊቀ ጳጳስ ግሪጎር ሁለተኛው ሰው ያደርጋቸዋል ከአውሮፓውያን ውጭ በመሾም። በተረፈ በካቶሊክ ቤተክርስቲያን የሊቀ ጳጳስነትን ቦታ ኢሮፒያኖች ወይንም አውሮፓውያኖች ሙሉ ለሙሉ ሲፈራረቁበት ኖረዋል። እኚህ ሰው ከአውሮፓ ውጭ የሆኑ የካቶሊክ ቤተክርስቲያን ሊቀ ጳጳስ በመሆን ሁለተኛ ሆነዋል ማለት ነው። Mario Bergoglio starts here in the Flores neighborhood. ይህ የ12 ዓመት የጳጳሱ ቆይታ ግን እንዲሁ በሰላም የተጠናቀቀ ነበር ማለት አይቻልም። ብዙ አከራካሪና አጨቃጫቂ ነገሮች ጳጳሱ ሲያደርጉ ታይተዋልም። ብዙዎችንም በቤተክርስቲያኗ ወይንም በካቶሊክ ቸርች ውስጥ የሚደረገውን አሰራር ለመቀየር የታገሉ ሰው እንደሆኑ ይናገራሉ። ለምሳሌ በተለያዩ ጊዜያት በቤተክርስቲያኗ ውስጥ የሚሰራውን የሙስና አሰራር ወይንም የገንዘብ አያያዝ ለማስተካከል የራሳቸውን መንገድ ሄደዋል። ነገር ግን በቤተክርስቲያኗ ውስጥ ያለው ከባድ የሙስና አካሄድ ከአቅማቸው በላይ እንደሆነና ይህንም ነገር ማስፈጸም እንዳልቻሉ ብዙዎች ይተቿቸዋል። እንደሳቸው አካሄድ ከሆነ ወደ $200 ቢሊዮን አካባቢ በቤተክርስቲያኗ የሙስና ወይም የተበዘበዙ ገንዘቦች እንዳሉ ተደርሶበታል። ነገር ግን ይህ አስተካክለዋለሁ ያሉት የፋይናንስ አካሄድ ማስተካከል እንዳልቻሉ በብዙዎች ዘንድ ሲያስተቻቸው ይሰማል። ሌላው በብዙዎች ዘንድ ሲያስተቻቸው የነበረው ነገር በተመሳሳይ ጾታ መካከል የሚካሄዱ ጋብቻዎችን እና በዚህ ጉዳይ ላይ የሰጡት አነጋጋሪ አስተያየት ነበረ። በአንድ ወቅት ስለ እንደዚህ አይነት ነገር ተጠይቀው የተናገሩትና የመለሱት መልስ ቢሆን እኔ ማንኝና በእነዚህ ሰዎች ላይ የምፈርደው በማለት ለስለስ ያለ መልስ ተናግረዋል። ይህ በቤተክርስቲያኗ አክራሪ ወይንም ኮንሰርቫቲቭ በሚባሉ ሰዎች እጅግ የተተቸና ተቀባይነት የሌለው አመለካከት እንደነበረ ታይቷል። ነገር ግን በአንዳንድ የሊበራል ወይንም
ገለልተኛ ነን ብለው የሚያስቡ አካላት ግን ይህን አመለካከታቸውን ወደውላቸው ነበር። እሳቸው ስለ ተመሳሳይ ጾታ ሲጠየቁ እኔ በሰዎች ዘንድ ገብቼ ልፈርድ ወይም ልናገር የምችለው እኔ ማን ነኝ በማለት ንግግራቸው ይህ ድጋፋቸውን የሚያመለክት ነው ሲሉ፣ አንዳንዶች ደግሞ ለነገሮቹ ያላቸውን አመለካከት ወይም ገለልተኛነታቸውን ለማሳየት ፈልገው ነው ያሏቸውም አሉ። ነገር ግን ይህ ከባድ ትችት አስከትሎባቸዋል። ሌላው በዚህ ጋር ተመሳሳይ እና በጣም አነጋጋሪ ከነበረው የእሳቸው አካሄድ ወይም ድርጊት ውስጥ በተመሳሳይ ጾታዎች መካከል የሚካሄዱ ጋብቻዎችን ቤተ ክርስቲያኑ ብለስ እንድታረግ ወይንም ቤተ ክርስቲያኗ እንድትባርክ የሚያስገድደውን ወይንም ማድረግ እንዲችሉ የሚፈቅደውን ሕግ ነው። ይህ እሳቸው እንደተናገሩት ከሆነ ቤተ ክርስቲያኗ በተመሳሳይ ጾታ መካከል የሚካሄዱ ጋብቻዎችን ወይንም ግንኙነቶችን መባረክ ወይንም ብለስ ማድረግ ትችላለች በማለታቸው ይህ በተመሳሳይ ጾታ መካከል ያለውን ነገር ላይ ያላቸውን አመለካከት ለዘብተኛ ወይም ደጋፊ ናቸው በሚያስብል ደረጃ አስተችቷቸዋል። በአንዳንዶቹም ዘንድ ከፍተኛ ድጋፍንም አስገኝቶላቸዋል። ይህ እንግዲህ በነበራቸው የ12 ዓመት ቆይታ የነበረባቸው ትችትም ድጋፍም ነው። ሌላው ቤተ ክርስቲያኒቷ የምትታማበትን በአንዳንድ ቀሳውስት ዘንድ አቢዩዝ ወይንም ሕፃናትን በማማገጥ በኩል የሚነሳባትን ክሶች ለማስተባበል የሞከሩትን አካሄድም ብዙዎች ይተቿቸው ነበር። እሳቸውም በዚህ ረገድ በተለያየ ጊዜ በቤተ ክርስቲያኗ ይቅርታ እንደጠየቁ ተናግረዋል። ሆኖም በአካሄዳቸው ወይንም ጠንከር ያለ እርምጃ ባለመውሰድ ይተቻሉ። ይህንንም ነገር እያወቁ ነገሩን ለማለሳለስና በጣም የቅርብ ሰዎቻቸውን በእንደዚህ አይነት ነገር እንደሚጠረጠሩ እያወቁ እርምጃ ባለመውሰዳቸው በብዙዎች ዘንድ ይተቹበታል። ይህም ሆነ ያ በእኒህ 12 ዓመት ቆይታቸው ሰውየው አነጋጋሪ ነበሩ ማለት ይቻላል። ሌላው ፖፕ ፍራንሲስ በዘመናቸው ወይም በእድሜያቸው በነበሩበት ጊዜ ብዙዎች ያላስተዋሉት ነገር ቢኖር ብዙዎች እንደሚመሰክሩላቸውም በእስር ቤት ያሉ ሰዎች በሐኪም ቤት የተቸገሩ ሰዎችን በጣም በመጠየቅ በማድመጥና ለነሱን ሐዘኔታን በማሳየት የሚታወቁ ሰው እንደነበር ይነገርላቸዋል። ሰውየው በሕይወታቸው በነበሩበት ጊዜ የተቸገሩትን በማቅረብ ለተቸገሩት እርዳታ በመስጠትና ለነሱም ድጋፍ በማድረግ ሐዘኔታቸውን ያሳዩ እንደነበር ብዙዎች መስክረውላቸዋል። The defining image of Bergoglio's compassion and love for the underprivileged was his custom of taking the Holy Thursday washing of feet and bringing it to the suffering of Buenos Aires. እንግዲህ በታሪክ ቤተክርስቲያኗ ወደ 266 ጳጳሳትን የሾመች ሲሆን ከነዚህ 266 ጳጳሳት ውስጥ 2 ሰዎች ብቻ ከአውሮፓ ውጭ እንደተሾሙ ተነግሯል። ከነዚህ ውስጥ በ741 ዓ.ም ሶሪያዊው ግሪጎር ለሊቀ ጳጳስነት የተሾሙ ሲሆን በመቀጠል ደግሞ እኚሁ ፖፕ ፍራንሲስ መሆናቸው ተሰምቷል። በተለይ በእነዚህ ዓመታት ውስጥ 266 ጳጳሳት ሲሾሙ 2 ሰው ብቻ ከአውሮፓውያኑ መሆኑ በቤተክርስቲያኗ ዘንድ ትንሽ እንደመነጋገሪያ ይወሰዳል። ያም ሆነ ይህ አሁን ሌላ ጳጳስ ለመምረጥ ዝግጅት ላይ ያለችው ቤተክርስቲያን ከአፍሪካ ትምህርት ይሆን ወይስ አሰራሩ አይፈቅድም የሚለውን አብረን የምናየው ይሆናል። Cari fratelli e sorelle, buona Pasqua. Benedicat vos, omnipotens Deus, Pater, et Filius, et Spiritus Sancti. Amen.